ኢትዮሌንስ አፍሪካን ወደ ኋላ የጎተታት ማን ነው? አንድ አስደንጋጭ ጥያቄ ልጠይቀው። በዓለም ላይ ካሉት እጅግ ሀብታም ሀገራት አንዷ የነበረች እንዴት በተመሳሳይ ጊዜም እጅግ ድሃ ልትሆን ቻለች? አፍሪካ ተዝቆ የማያልቅ ወርቅ፣ አልማዝ፣ ዘይት አሏት። የወደፊት ቴክኖሎጂን የሚያንቀሳቅስ ማዕድናትም በዚቹ ሀገር ይገኛል። የዓለም ትልቁ የወጣት ኃይል፣ ሁሉን ማብቀል የሚችል ለም መሬት፣ ከበጋ እስከ ክረምት የማይነጥፍ የውሃ ሀብት በአፍሪካ የሚገኙ ገጸ በረከቶች ናቸው። ግን በዚህ አህጉር የሚገኙ ብዙ ሀገራት አሁንም ለምን በድህነት ውስጥ ይማቅቃሉ? ለምን ጦርነት ከልማት በላይ ይነገራል? ለምን የአፍሪካ ወጣቶች የወደፊት ተስፋቸውን ከራሳቸው ሀገር ውጪ ይፈልጋሉ? ብዙዎቻችን ወዲያውኑ መልስ እንሰጣለን። ቀኝ ግዛት፣ የውጭ ጣልቃ ገብነት፣ የዓለም አቀፍ ሴራ፣ እነዚህ ሁሉ ነባር እውነታዎች ናቸው። ዛሬ ግን የምንጠይቀው የበለጠ ከባድ ጥያቄ አለ። ምናልባት አንዳንድ ጊዜ አፍሪካን ወደ ኋላ የጎተቷት አፍሪካውያን ራሳቸው ናቸው። ይህ የወቀሳ ቪዲዮ አይደለም፣ እውነታን ለመፈለግ የሚደረግ ጥረት እንጂ። ምክንያቱም ያለፈውን በትክክል የማይረዳ ህዝብ የወደፊቱን በትክክል ሊገነባ አይችልም። አፍሪካ ድሃ ሆና አልተወለደችም። ብዙ ሰዎች አፍሪካን ሲገልጹም ድህነትን ታሳቢ ያደርጋሉ። ግን ታሪክ ሌላ ነገር ይነግረናል። በምዕራብ አፍሪካ ማሊ ሰሜናዊ ክፍል የምትገኘው ቲምቡክቱ ከተማ በ14ኛውና በ16ኛው ክፍለ ዘመን የዓለም የእውቀት ማዕከል ነበረች። አፍሪካ የልማት ታሪክ የሌላት ሀገር አይደለችም። ከሁሉ ቀድማ ከፍ ብላ ኖራለች። ስለዚህ ጥያቄው አፍሪካ ትችላለች ወይ? አይደለም። ጥያቄው ምን አገዳት ነው። የራሳችንን ጀግኖች አሳደስ ስናጠፋም ከከፍታችን ለመውረድ ተገደድን። ታሪክ አሳዛኝ እውነታዎችን ያስታውሰናል። ብዙ ስለ አፍሪካ ላይ ያላቸው መሪዎች በውጪ ጠላቶች ሳይሆን በውስጥ ሴራዎች ተወግደዋል። ፓትሪክ ሉሙምባ፣ ቶማስ ሳንካራና ሌሎች ብዙ የለውጥ መሪዎች በሽታ አልገደላቸውም። እነዚህ ሰዎች ስለ አፍሪካ የተለየ ህልም ነበራቸው። የአፍሪካ ነጻነት ትግል አርያም የፓን አፍሪካኒዝም መሪ፣ የቀድሞዋ ኮንጎ የአሁኗ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቤልጂየም ቀኝ ግዛት ያላቀቋት ፓትሪክ ሉሙምባ የሆነ ጊዜ እንዲህ ብሎ ነበር። አፍሪካ የራሷን ታሪክ በራሷ ትጽፋለች። አሳዛኙ ነገር አፍሪካ የራሷን ታሪክ ከመጻፏ በፊት የራሷን ጸሐፊዎች አጥፍታለች። የፓትሪክ ሉሙምባ አፍሪካን ታላቅ የማድረግ ህልም በራሷ የአፍሪካ ልጆች ተጨናገፈን። ብዙ ጊዜ የአፍሪካ ትልቁ ኪሳራ የማዕድን ሀብትን መዝረፍ አይደለም፣ ሰዎች ማሳጣት እንጂ። ጦርነት ሲናገር ለማዝም ይላል። አፍሪካን ያዳከማት ሌላው ትልቁ ችግር የውስጥ ግጭት ነው። ሩዋንዳ፣ ደቡብ ሱዳን፣ ኮንጎና ሌሎች ብዙ ሀገራት በጦርነት ዘመናትን ዘልቀዋል። ጦርነት ሰዎችን ብቻ አይገድልም፣ የሀገርን የወደፊት እድልንም ያወድማል። መንገዶችን ያፈርሳል፣ ትምህርት ቤቶችን ያቃጥላል፣ ሆስፒታሎች ይወድማሉ፣ ኢንቨስትመንት ይሸሻል። ለ20 ዓመታት የተገነባ ሀገር በ20 ቀን ሊፈርስ ይችላል። ለዚህ ነው የታንዛኒያው መሪ ጁሊየስ ኔሬሬ እንዲህ ያለው፣ ያለ አንድነት ለአፍሪካ የወደፊት ተስፋ የለም። ይህ ቃል ዛሬ እንደ ትንቢት ይሰማል። አንድነት፣ መቻቻል፣ በሰላማዊ መንገድ መወያየት ብርቅ የሆነባት አፍሪካ እዚህም እዛም ታጥቆ ማውደም፣ አውድሞ መሸለል የዚህ አህጉር ዕጣ ፈንታ ሆኗል። ስውሩ አቶሚክ ቦምብ። ጦርነት ድምፅ አለው፣ ሙስና ግን ልክ እንደ ነቀስ ነው። የተማሪዎችን እድል፣ የታካሚዎችን ህይወት፣ የወጣቶችን የሥራ እድል፣ የሀገርን ተስፋ ከጅምር ያስቀራል። አፍሪካዊው ቼኩቬራ፣ ዝነኛው አብዮተኛ መሪ የቡርኪና ፋሶ ቶማስ ሳንካራ ይህን አደጋ ቀድሞ አስተውሎ እንዲህ ብሎ ነበር፣ የሚመግብ ሰው ይቆጣጠራል። የቶማስ ሳንካራ ፍላጎት አፍሪካ ለራሷ የምትቆም፣ በራሷ የምታመርትና በራሷ የምትወስን እንድትሆን ነበር። ደግ አይበረክትምና በገዛ ጓደኞቹ ተገደለ። ህልሙም አብሮ ሞተ። ዛሬ ሙስና በአፍሪካ እጅግ የሚያሰጋ አቶሚክ ቦምብ ሆነዋል።
ከስካሁኑ ሁሉ አደገኛ ጠላት ምናልባት የማይታየው ነው። የአእምሮ ቀኝ ግዛት። አንድ ህዝብ በራሱ ላይ ማመን ሲያቆም እድገቱም ይቆማል። አንድ ህዝብ የራሱን ታሪክ ሲረሳም የወደፊቱን አቅጣጫ ያጣል። በዚህ ላይ የጋናው መሪ ከአፍሪካው ህብረት መስራቾች አንዱ የሆነው ኩዋሜ ንክሩማ እንዲህ ብሎ ነበር። የሚያድኑን ኃይሎች የሚለያዩንን ኃይሎች ከሚበልጡ በላይ ናቸው። ዛሬ ላይ ዋነኛው ጥያቄ አፍሪካ ትችላለች ወይስ አትችልም የሚለው ነው። ታሪክ ምን ይላል? ግዙፍ የነጠላ ድንጋይ ውጤቶች የሆነው ሐውልታችን፣ የጥበብ ስልጣኔ የሆነው አክሱም፣ አለትን ፈልፍሎ በስነ ህንፃ ዲዛይን ዓለም ሳይዘምን በፊት የዘመነው የላሊበላ ውቅር፣ በቀይ ባህር ሰንሰለት የንግድ ግንኙነቷን ህንድ፣ ግሪክ፣ ሮም ድረስ መዝለቅ የቻለችው አፍሪካ ስለመቻሏ ምን ያጠራጥርና? ጥያቄው መቼ ነው የሚለው ነው። ዛሬ አፍሪካ በፍጥነት ለማደግ የሚያስችል የወጣት ህዝብ ባለቤት ናት። ይህ ታላቅ ዕድል ነው። ግን ይህ ዕድል ወደ ልማት የሚቀይረው ትምህርት፣ ተቋም፣ ራዕይ ናቸው። የደቡብ አፍሪካ የነጻነት ታጋይ ኔልሰን ማንዴላም እንዲህ ብሎ ነበር። ዓለምን መቀየር የሚችለው በጣም ኃይለኛው መሳሪያ ትምህርት ነው። አፍሪካን የሚያበለጽጋት በመሬት ስር ያለው ወርቅ አይደለም፣ በልጆች አእምሮ ውስጥ ያለው ዕውቀት እንጂ። ዛሬ ይህ ወጣት የት ነው ያለው? ትምህርት ቤት፣ ንግድ ቦታ ወይንስ ታጥቆ እያወደመ የተገነባውን እያፈረሰ የገዛ ዜጎችን እያገተ? ያለንበት ሁኔታ መልሱን ፍንትው አድርጎ ይናገራል። ስለዚህ አፍሪካ ወደ ኋላ የጎተታት የውጭ ኃይሎች ብቻ አይደሉም፣ የራሳችን ክፍፍል፣ የተዘፈቅንበት ሙስና፣ ያለንበት ግጭት፣ ገሎ የመሸለል አውድሞ የመፎከር ክፉ ልማድ። ችግሩም የከፋ ቢሆንም ተስፋ የሚያስቆርጥ እውነት አይደለም። ምክንያቱም ችግሩን የፈጠረው ሰው ከሆነ መፍትሄውንም የሚፈጥረው ሰው ነው። የነጻነት የድል አድራጊነትና ተስፋ ያለመቁረጥ ምሳሌ ሆነው ኔልሰን ማንዴላ እስኪፈጸም ድረስ ሁሉ ነገር የማይቻል ይመስላል ብለው ነበር። ምናልባት ዛሬ የተለየች የበለጸገች የተዋደች አፍሪካን የማየትና የመገንባት ህልም የማይቻል ሊመስል ይችላል። ግን እስኪፈጸም ድረስ ብቻ ነው የማይቻል የሚመስለው። አፍሪካ የራሷን ታሪክ በራሷ ትጽፋለች እንዳለው ሉሙምባ የአፍሪካ ታሪክ መጻፍ አይቀሬ ቢሆንም ጥያቄው ምን አይነት ታሪክ ትጽፋለች የሚለው ነው። ይህን ትውልድ ይመልሰዋል። እርሶ ምን ያስባሉ? አፍሪካን ከሁሉ በላይ ወደ ኋላ የጎተታት ምንድን ነው? አስተያየቶን በኮሜንት ያጋሩ። ቪዲዮን ላይክ፣ ቻናሉንም ሰብስክራይብ ያድርጉ። ደግመን እስክንገናኝ ሰላም ቆዩልኝ። ኢትዮሌንስ